መንግስት ግን ትንሽ አላበዛውም እንዴ አለ። እኔ ሞቅ ብሎኛል። አዎ አልኩ። ትንሽ ቆየና ደግሞ ይሄ መንግስት ግን ትንሽ የተበሻቀጠ አይመስልም እንዴ አለ። እኔ እንዳልኩ ሞቅ ብሎኛል። አዎ አልኩ። ውጣ አለ። የት አለ? ፓትሮል። ለምን? ጥቁር ዱላ እያሳየ ሰርግ እናጅባለን አላለ። ውይ ብዬ አንከብክበው ጫኑኝ። ከዛ በምን ልውጣ? በቃ የቁብ ብሬን ምናምን ብዬ ብቻ ይዛን ቀን ተፋታው። ደግሞ በሌላ ቀን ታክሲ ላይ 12 ሰው ሚዝ ታክሲ ላይ 9 ሰው ጆሮን 3 አንሞላም ገባን። ገብተን ገና ደቅ ከማለት አንዱ ጫማዬ ውስጥ ጠጠር ገባ ብሎ ተልካሻ ምክንያት ግድንግድ ከስክስ ጫማ ፊት ለፊት አላወለቀም። ትክ ብዬ ዞርኩ። ትዞራለህ እንዴ አለ። አሃ ብዬ አፍንጫዬን ያዝኩ። ጭራሽ አፍንጫ ትይዛለህ እንዴ አለ። እንዴ ያንተን አፍንጫ ነው እንዴ ያዝኩት? ምን አገባ በራሴ አፍንጫ አልኩ። ባልባል እዚህ ፖሊስ ጣቢያ ጋር ያዛል። ስብት ብሎ ፖሊስ ጣቢያ ጋር አልቆመም። ምን ለወድ ነው ማመጣውና ያለው ውረድ አለ። ወረድኩ። ሮጦ ገባና ኮማንደሩን ጠራ። በጆሮ ሆነ ነገር ተሞሻለቁኛ። በዚህ በምስራቅ 8 ላይ ሪጂን 18 ሚዳቆ 16 ደህንነት ክፍል ከሆነ ከጁንታ ሲማሳጠር ሲሞሻለቅ ምናምን ብሎ ብቻ ዶለቴና ሰበቃ ሰድቦኛል አለ። ኧረ በፍጹም አልኩ። ሰድቦኛል ህዝብ ይመስክር አልኩ። ፖሊስ መጣ። መርማሪ አንገት በታክሲ በኩል አስገባና ሰድቦታል አለ። 9 ከሃዲ ህዝብ አዎ ሰድቧል አላለ። የት ልግባ? ምን ብሎ ግምነህ ብሎ ነው ግን አላልኩም። ምን አልኩ። ስራ ምንድነው? ዝም ይጣራል አስገባው አለ። ምን አጥፍቼ ስል ይኸውልህ ገና ጫማዬን ሳወልቅ አፍንጫውን ያዘ። ይህ ማለት እንደሚገማ መረጃው አለው ማለት ነው። ከማን ጋር ነው የምትሰራው አሉ። ከሚስቴ ጋር አሉ። ምግብ ቤት ነው የምንሰራው ሲል አሃ አይጥ ዱለት እናንተ ነው የምትሸጡት ግባ ቃል አይቀበሉ ቃል ቀራሉ። አቀለጣጠፉና ብቻ የሆነ ጨለማ ክፍል ቃል የሚቀበሉት ውስጥ ናቸው የሻማ ብለው። አንዱ መጣና ኢትዮጵያ ባንተ አትፈርስም ብሎ አነቀኝ። አዎ አትፈርስም አልኩ። አንደበቴን ይለኛል። በት በኩል ላውራ አንገቴን አንቆ ኢትዮጵያ ባንተ አትፈርስም አለ። ደከመኝ። መድኃኒዓለምን አትፈርስም አለ። እንደምንም የሻይ ሰዓት ሳገኝ 2 ሰከንድ 200 ብር አውጥቼ ብቻ ፊቱ ላይ ጣልኩ። አሁን ኢትዮጵያ ሰላም ናት አለ። ብዬ